ሰላም እንዴት ናችሁ? ዛሬ ለዘመናት ሰዎች ቆዳቸውን ለመንከባከቢያ የሚጠቀሙበትንና ቆዳ በተለይ እንዳያረጅ እንዳይጨማደድና የተፈጥሮ ወዙ የተፈጥሮ የቆዳ ቀለሙ እንደተጠበቀ ለረጅም ጊዜ ፊታችን ሳያረጅ እንዲቆይ የሚያደርገውን የፊት ማስክ ነው ማሳያችሁ። ሰላም እንዴት ናችሁ ቤተሰቦቼ? እንኳን ለፈረንጆች አዲስ ዓመት በሰላም አደረሳችሁ። ሃፒ ኒው ይር ብያለሁ። ይሄ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ አድርጋችሁ ተከታተሉኝ። የነባር ቤተሰቦችን ደግሞ እጅግ በጣም አመሰግናለሁ። እንግዲህ ወደዚህ ወደ ኤዥያ ወደ ቻይና፣ ኮሪያ ምናምን አካባቢ በጣም የተለመደውና አሁን ሁላችንም በደንብ እየተጠቀምነው ያለው የትም ቦታ ላይ አፍሪካ ላይም የትም ቦታ በደንብ እየተጠቀምነው ያለው የሩዝ የፊት ማስክ ነው። የሩዝ የፊት ማስክ ለሁሉም ቆዳ የሚሆንና ለአጠቃቀም በጣም ቀላል ነው። ምክንያቱም ሩዝ ከምንመገባቸው ምግቦች አንዱ ነው እና ምንም አይነት የጎንዮሽ ጉዳት የሌለው አብዛኛው የተጠቀመው ሰው በተለያየ የሩዝ ማስክ አይነት አለ። ማስክ የምንሰራበት የተለያየ ወይ አለ። ነገር ግን የሞከረው ሁሉ የሚያመሰግነው ምንድነው ይሄ ስኪን ኬር ወይም ደግሞ የቆዳ አጠባበቅ ላይ አንዱ ልናስገባው የሚገባ ቆዳችን በምንንከባከብበት ጊዜ አንዱ ልንሰራው የሚገባው የሩዝ ማስኮች አንዱ ነውና ከዛ ውስጥ አንዱን አሳያችኋለሁ። እኔ ቻናል ላይ በጣም የሩዝ ማስኮችን አሳያለሁ በተለያየ መንገድ። ሁሉም ኢፌክቲቭ እና ውጤታማ ናቸው። አሁን ደግሞ እንግዲህ በውጭው ዓለም የሚኖር ሰው ያለንበት ሲዝን ብርዳማ ነውና በዚህ ሲዝንም ይሄንን ነገር በሳምንት 2 ወይም ደግሞ 1 ብንጠቀመው በጣም ቆንጆ የሆነ የሩዝ ማስክ ነው። ሩዝ ፊታችንን ከእርጅና መከላከል ባሻገር ጥቋቁር ነገሮች በተለያየ ምክንያት የወጣ ነገርን ከላያችን ላይ ስቴፕ ባይ ስቴፕ ወይም ቀስ በቀስ እንዲደበዝዝ እንዲጠራ ያደርግልናል ማለት ነው። እና ዛሬ እንግዲህ ደግሞ የምናዘጋጀው በጣም ቀላል ሁሉም ሰው ሊያደርገው የሚችል የፊት ማስክ አይነት እና እንደነገርኳችሁ የሩዝ የፊት ማስክ ለሁሉም ሰው ለሁሉም ቆዳ መሆን የሚችል ነው። በየትኛውም እድሜ ላይ ብትሆኑ ፊታችሁ ላይ ተጠቀሙት የምትችሉት ነገር ነውና መጀመሪያ የተወሰኑ 3 ማንኪያ ወይም 4 ማንኪያ እናንተ እንደ መስራት እንደምትፈልጉት መጠኑ እንደምትፈልጉት አድርጋችሁ፣ በጣም ግን አታብዙ። ትንሹ ሩዝ ብዙ ነው የሚሆነው። ከዛም በኋላ ሙልጭ አድርገን ደጋግመን በውሃ እናጥበውና በምታዩት መልኩ እናዘጋጀዋለን። ላዩ ላይ አቧራና የተለያዩ ነገሮች ስላለው ይሄ ደግሞ ቀጥታ ፊታችን ላይ የሚደረግ ነገር ስለሆነ ቢያንስ 2 ከዛ በላይ ማጠብ ይኖርባችኋል። ውሃው ያጠባችሁበት ውሃ ንጹህ ሆኖ ጥርት ያለ እስከሚሆን ድረስ ሩዙ ላይ ቆሻሻ ካለ ደጋግማችሁ ስታጥቡት ይወጣል፣ ያስታውቃል ውሃው ላይ ማለት ነው። እና በጣም ካጠባችሁት በኋላ ኦቨርናይት ዘፍዝፋችሁ ታድራላችሁ። ይሄኛው እንግዲህ አንዱ የአሰራር አይነት ነው ማለት ነው። ኦቨርናይት ዘፍዝፋችሁ ታሳድሩታላችሁ። ኖርማል ውሃ ነው የተጠቀምኩት፣ ንጹህ ውሃ ምንም አልተሞቀም። ዘፍዝፌ አሳድረዋለሁ ያጠብኩትን እንትን እንዳያችሁት ነው። ከዛን ይሄንን ምንድነው የማደርገው ሙሉ ለሙሉ መፍጫ ላይ እገለብጥና እፈጨዋለሁ። በነገራችን ላይ መፍጫ የማትጠቀሙ ሰዎች ችግር የለውም፣ ሙሉ ለሙሉ የዘፈዘፋችሁትን መቀቀልና በኋላ ደግሞ መጭመቅ ትችላላችሁ። ነገር ግን በኋላም መፍጨት ነው፣ አሁንም መፍጨት ስለሆነ ከመቀቀላችን በፊት በምታዩት መልኩ ፈጭተነው ወተት የሚመስል ሰጥቶናል። በነገራችን ላይ ልክ እንደዚህ ወተት የሚመስል በሚሰጠን ሰዓት ራሱ ውሃው ተዘፍዝፎ ያደረ ስለሆነ ይህንን ውሃውን በጥጥ እየነከራችሁ የፊታችሁን ቆዳ ማጽዳት ትችላላችሁ። የሩዝ ውሃ ለፊት ማጽጃ በጣም ቆንጆ ነው። እንደውም ፈግመንትድ የሆነው የራይዝ ወተር ወይም የሩዝ ውሃ 24 ሰዓት ከሞላ በኋላ ፈግመንትድ የሆነው እንደ ቶነርነት ለፊት ቆዳ ያገለግላል። ማለትም ፊታችንን ከታጠብን በኋላ የቀሩትን ቆሻሾች ለማንሻ፣ ለማጽጃ፣ የቆዳችንን ከለር ለማመጣጠን፣ የላብ ወይም ወዛችሁን ለማመጣጠን በጣም ይረዳልና የፊት ቶነሮች ራሱ ውሃ በቃ የሩዝ ውሃ ይሸጣል። ፈግመንትድ የሆነ ለፀጉርም ለቆዳም ማለት ነውና ለፊታችሁ እንደ ቶነር እንደ ማጽጃነት መጠቀም ትችላላችሁ። ዛሬ እንግዲህ ማሳያችሁ ቀቅለ ነው የምንጠቀመውን ስለሆነ እንደምታዩት በምታዩት መልኩ ዘፍዝፌ ያሳደርኩትን ሩዝ
በመፍጫ ፈጨሁት። ያንኑ በራሱ ውሃ ማለት ነው፣ በተዘፈዘፈበት ውሃ። ውሃውን መጀመሪያ ላይ ስታደርጉ ዘለል አድርጋችሁ ነው እንትን የምትሉት። ምክንያቱም ሲዘፈዘፍ ራሱ የመጠጣት ነገር አለው ውሃውንና ብዙ ውሃ አድርጋችሁ ዘብዝፋችሁ አሳድሩት። ብቻ ከሩዙ 3 እጥፍ ወደ ላይ ከፍ ያለ ውሃ ዘብዝፉት ማለት ነው። ሙሉ ለሙሉ ሌላ ውሃ ሳልጠቀም ፈጨሁት። ከፈጨሁት በኋላ አጠለልኩት። ምንም አይነት አሰር የለውም። ውሃ ነገር ነው የሆነው። እንዳልኳችሁ ቶነር ሰጥቶናል። ስለዚህ እሱን ቀጥታ ምንድን ነው የምናደርገው? ቀነስ ያለ እሳት ላይ አድርገን በደንብ ክሬም እስከሚሆንልን ድረስ ቀጥታ በእሳት ላይ ወደ ክሬምነት እንዲቀየር በምታዩት መልኩ እንትን ይላል። ስትጥዱትና እሳት ላይ በምትሰሩት ሰዓት በምታበስሉት ሰዓት የመወፈር ባህሪ ያለው እጃችሁን እዛው ላይ ማለት ዞር ሳትሉ በደንብ እንትን እያላችሁት ክሬም እስከሚሰጣችሁ ድረስ በደንብ አድርጋችሁ እንትን በሉት። ምንም የሚሻክር ነገር የለውም። በጣም ለስላሳ ነው። እንዳያችሁት መጀመሪያ ላይ ስንጨምቀው የሆነ ወተት የሚመስል ነገር ነው የነበረው። ስለዚህ እሱን ውሃ ላይ ስታደርጉት፣ እሳት ላይ ስታደርጉት ውሃ ነገሩ ወደ ክሬምነት ይቀየራል፣ ይወፍራል ማለት ነው እና ወፍሯል። ስለዚህ ይሄንን በደንብ እንደዚህ ካበሰልኩት በኋላ ውሃ ጠብ አረግበትና ትንሽ ለመቀባት እንደሚመቸን እናደርገዋለን። ምክንያቱም ይሄንን አሁን ፊታችን ላይ ብናደርገው አሪፍ ነው፣ ግን ልድፍ ይላል። አቀባብ በጣም ወፈረ። ትንሽ ቀጠን እናደርገውና በዚህ መልኩ ሩዛችንን እናዘጋጃለን። ይሄንን እንግዲህ ሁሉም ቅድም ላይ እንደነገርኳችሁ ሁሉም የቆዳ አይነት ያላችሁ ሰዎች ፕሊዝ ሞክሩት። በተለይ ፊታችሁ የሆነ አላረለ በቃ ፊታችን እኮ ጤነኛ ሳይሆን ሲቀር ያስታውቀናልና ለቆዳ እንክብካቤ ውስጥ አንዱ ልትጨምሩት የሚገባ ነገር ነው። ምክንያቱም በጣም ብዙ ጥቅሞች ስላሉት ማለት ነው። እንደዚህ በደንብ በሳቱ ካስተካከልኩት በኋላ በምታዩት ቴክስቸር ውፍረት መጠኑ በምታዩት መልኩ አድርጌ አስተካክለዋለሁ። ውሃ ጠብ እያደረኩ ማለት ነው። እሱ አያቅታችሁም። ከዛም በኋላ እንደዚህ የሚያህል ቴክስቸር ከሰጠን ይሄንን ነገር የምንጠቀመው እውነት ለመናገር ለአንድ ቀን አይደለም። ምክንያቱም ቢያንስ በሳምንት 3 ቀንም ሆነ 2 ቀንም ወይም አንዳንዶቻችንም አይመቸን ሰው ካለ በሳምንት 1 ቀንም ሊሆን ስለሚችል ቢያንስ እንደዚህ ሰርተን ለብዙ ጊዜ ፍሪጅ ውስጥ መቀመጥ ይችላል። ሰምታችሁኛል። ፍሪጅ ውስጥ ነው የሚቀመጠው። ፍሪጅ ውስጥ ካልተቀመጠ እነዚህ ነገሮች የማቆያ ነገር ስለሌላቸው ይበላሹብናል። ብዙ ጊዜ ቤት ውስጥ የሚዘጋጁ ነገሮች የማቆያ ኬሚካል ሳይበላሽ እንዲቆይ የሚያደርግ ኬሚካል ስለማንጨምርበት የምንጠቀምበት ቀን መጠን ያጥራል። ለምሳሌ ለ1 ሳምንት ለ2 ሳምንት ምናምን ሊሆን ይችላል። በተለይ እንደዚህ አይነት ውህዶች ስንሰራ ፍሪጅ ውስጥ ካረግናቸው ግን ረዘም ላለ ጊዜ ይቀመጣል። ነገር ግን ረዘም ላለ ጊዜ ቢቀመጥና ሽታ እንኳን ባያመጣ እመኑኝ ውስጡ ያለውን ጥቅም ያጣልና ምናልባት ቢበዛ ከ2 ሳምንት በላይ አያገለግለንም። ሽታ እንኳን ባይሸት ማለት ነው። ውስጡ ያለውን ነገር እያጣው ይመጣል፣ እኛ የምንፈልገውን ጥቅም ማለት ነው። በዚህ በሚያምር መልኩ በቃ በጣም ክሬም ነው የሚመስለው። ሰርቼ አጠናቅቄዋለሁ። ምንም ነገር አልጨመርኩበትም፣ ዘይትም ምንም አልጨመርኩ። ቆዳችሁ በጣም ደረቅ የሆነ ሰዎች ግሪሲሊ ወይም ዘይት ወይም ኦሊቫ ኦይልም ሊሆን ይችላል ወይም ኮኮናት ኦይል ጠብ ማድረግ ትችላላችሁ። ቆዳችሁ ላይ ምጥጥ እስከሚያደርገው ድረስ ከታጠባችሁ በኋላ አንገታችሁን ጨምራችሁ ማሳጅ እየሰጣችሁ ፊታችሁን ትቀቡትና ለ1 ሰዓት ለ2 ሰዓትም ሊሆን ይችላል። ከዛ በኋላ በንጹህ ውሃ ነው የምትለቀለቁት። ቤተሰቦቼ እጅግ በጣም አመሰግናችኋለሁ፣ ወዳችኋለሁ። ቻው ለዛሬ።